ኩላሊትን ለመጠበቅ የሚረዱ 5 ቀላል መንገዶች። ሰላም ውድ ተመልካቾቻችን፣ በዛሬው ቪዲዮአችን ላይ ስለ ኩላሊት ጤና እንነጋገራለን። ኩላሊት ለሰውነታችን ምን ያህል አስፈላጊ እንደሆነ፣ እንዴት ጤናማ ማድረግ እንደምንችልና ምን አይነት ጥንቃቄዎችን ማድረግ እንዳለብን እንመለከታለን። ኩላሊት ምንድነው? ተግባራቸውስ? ኩላሊት በሰውነታችን ውስጥ የሚገኝ 2 ባቄላ ቅርጽ ያላቸው አካላት ናቸው። የኩላሊት ተግባራት የሚከተሉት ናቸው። ቆሻሻን ከደም ውስጥ ማጣራት፣ የሰውነት ፈሳሽ ሚዛንን መጠበቅ፣ የደም ግፊትን መቆጣጠር፣ ቀይ የደም ሴሎችን ለማምረት የሚረዱ ሆርሞኖችን ማምረት፣ አጥንትን ለማጠንከር የሚረዳ ቫይታሚን ዲ ማምረት የመሳሰሉትን ጥቅሞች ይሰጣል። የኩላሊት በሽታ ምልክቶች። የኩላሊት በሽታ ምልክቶች ቀስ በቀስ ሊታዩ ይችላሉ። አንዳንዴም በሽታው እስኪጠና ድረስ ምንም ምልክት ላያሳዩ ይችላሉ። ሊከሰቱ የሚችሉ ምልክቶች: ድካምና ጉልበት ማጣት፣ የእግርና የቁርጭምጭሚት እብጠት፣ በሽንት ላይ ለውጥ፣ በተደጋጋሚ መሽናት፣ በተለይ ማታ ላይ፣ በሽንት ውስጥ ደም መኖር፣ የምግብ ፍላጎት ማጣት፣ ማቅለሽለሽና ማስመለስ፣ የቆዳ ማሳከክና የመሳሰሉት ናቸው። ለኩላሊት ጤና ጠንቅ የሆኑ ነገሮች። ለኩላሊት በሽታ የሚያጋልጡ ነገሮች ብዙ ናቸው። ከነዚህም ውስጥ የስኳር በሽታ፣ ከፍተኛ የደም ግፊት፣ የልብ በሽታ፣ የኩላሊት በሽታ፣ የቤተሰብ ታሪክ፣ ውፍረት፣ ማጨስ፣ አንዳንድ መድኃኒቶች የመሳሰሉት ናቸው። ኩላሊትን ለመጠበቅ የሚረዱ 5 መንገዶች። አንደኛ፣ ጤናማ አመጋገብ መመገብ፣ አትክልትና ፍራፍሬ በብዛት ማካተት፣ ጨው፣ ስኳር እና ጮማ ነክ የሆኑ ምግቦችን መቀነስ። ሁለተኛ፣ በቂ ውሃ መጠጣት፣ በቀን ውስጥ ቢያንስ 8 ብርጭቆ ውሃ ለመጠጣት መሞከር የኩላሊት ጤናን ለመጠበቅ ይረዳል። ሶስተኛ፣ የደም ግፊትን መቆጣጠር፣ የደም ግፊትን አዘውትሮ መመርመርና ጤናማ በሆነ መጠን ህይወትን መቀጠል። አራተኛ፣ የደም ስኳርን መቆጣጠር፣ የስኳር በሽታ ካለብዎ የደም ስኳር መጠኑን መቆጣጠር በጣም አስፈላጊ ነው። አምስተኛ፣ አዘውትሮ የአካል ብቃት እንቅስቃሴ ማድረግ። በሳምንት ውስጥ ቢያንስ ለ150 ደቂቃዎች መጠነኛ የአካል ብቃት እንቅስቃሴ ማድረግ አስፈላጊ ነው። መቼ ሐኪም ጋር መሄድ አለብህ? ከላይ የተዘረዘሩትን የኩላሊት በሽታ ምልክቶች ካየህ በአስቸኳይ ሐኪምህን አማክር። ለኩላሊት በሽታ ተጋላጭ ከሆንክ በየጊዜው የኩላሊት ምርመራ ማድረግ አስፈላጊ ነው። ኩላሊትህን በመጠበቅ ጤናማና የተሟላ ህይወት መኖር ትችላለህ። ጤናማ የአኗኗር ዘይቤን ተከተል፣ በቂ ውሃ ጠጣ፣ የደም ግፊትህንና የስኳር መጠንህን ተቆጣጠር። እንዲሁም አስፈላጊ ሆኖ ሲገኝ ሐኪምህን አማክር። ቪዲዮውን ስለተመለከታችሁ እናመሰግናለን። ላይክ፣ ሼር እና ሰብስክራይብ ማድረጋችሁን አትርሱ። ሰላም።